ታላቅነት የብዙሃንን ትኩረት በራስ ላይ ማሳረፍ፣ በገንዘብና ዝና በመታበይ ትዕቢተኛ ባለጸጋ መሆን ማለት ሳይሆን በህይወት መድረክ ላይ ዘላለማዊና ዘላቂ ሴቶችን ለትውልድ አውርሶ ማለፍ መቻል ነው። በዛሬው መሰናዷችን በታሪክ መዝገብ ውስጥ ስማቸው በወርቅ ቀለም ከተጻፉት መካከል አንዱ የሆኑትን ታላቅነት የሚለካው በዘመኑ ሳይሆን በትውልድ መሆኑን እንድናውቅ ያደረጉንን የአያሌው ደስታን የህይወት ጉዞ የምንዘክርበት ሲሆን ሆኖም ግን የህይወት ታሪካቸው አንድ ገጽ ብቻ ሳይሆን አንድ ሙሉ መጽሐፍ እንደሆነ መረዳት ያስፈልጋል። ዛሬ ግን ከዚህ መጽሐፍ እጅግ በጣም አስፈላጊ የሆኑትን ምዕራፎች አብረን የምናገላብጥ ይሆናል። ተከታተሉ። ከ104 ዓመታት በፊት መጋቢ ሰላም ግራዝማች አያሌው ደስታ በድሮ ጎጃም ክፍለ ሀገር በቆላ ደጋዳሞት አውራጃ ልዩ ስሙ ገነተ ማርያም ቀበሌ ላይ ከአባታቸው ከሻለቃ ደስታ አይኔና ከእናታቸው ወይዘሮ ውባየው በየነ ጥቅምት 21 ቀን 1914 ዓ.ም ተወለዱ። ግራዝማች አያሌው ደስታ ገና በልጅነት እድሜያቸው ለሀገሬ ክብር ብለው ከጣሊያን ወራሪ ጋር ጦር ሰብቀው አፈሙዝ ወደ ጠላት አዙረው ተፋልመዋል። ያኔ ድሩ ቤቴ ሲሉ ገና የ14 ዓመት ታዳጊ እንደነበሩ ይነገራል። ግራዝማች አያሌው ደስታ በ1928 ዓ.ም የጣሊያን ጦር ኢትዮጵያን በወረረበት ጊዜ ከአባታቸውና መሰል አርበኞች ጋር በመሆን በልጅነት እድሜያቸው ለውድ ሀገራቸውና ሕዝባቸው ሲሉ በጦር ሜዳ ላይ ሰፊ ተጋድሎን አድርገዋል። በጀግንነት ከተዋጉባቸው የጦር ግንባሮች መካከል በጥቂቱ ደንበጫ፣ ገነተ ማርያም፣ የጨረቃን ከተማ፣ ነብር ገደል፣ ጣመ ጊዮርጊስ ከጣሊያን ጋር የተዋደቁባቸው የጦር ሜዳዎች እንደሆኑ ይነገራል። ከ5 ዓመታት የአርበኝነት ትግል በኋላ ታሪካዊቷ የጨረቃ ከተማ ላይ በተደረገው አውደ ውጊያ ከአርበኞች ጋር በመሆን ፋሽስት ጣሊያንን አንበርክከው የአርበኞችን ተጋድሎ በደማቅ ቀለም ጽፈው የሀገራቸውን ሰንደቅ ዓላማ ከፍ አድርገው አውለብልበዋል። ግራዝማች አያሌው ደስታ በ1998 ዓ.ም ለጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በአዲስ አበባ ዋናው መስሪያ ቤት በጸሐፊነት እንዲሰሩ በጠቅላላ ጉባኤ ተመርጠው ለተከታታይ 8 ዓመታት ማገልገላቸው ይታወቃል። እንዲሁም ግራዝማች አያሌው ደስታ በአርበኝነታቸው በጎጃም ክፍለ ሀገር በሚገኙ የጥንታዊት ኢትዮጵያ አርበኞች ማህበር ተመርጠው የምክር ቤት አባል በመሆን 10 ዓመታትን አገልግለዋል። ከ1957 ዓ.ም ጀምሮ በአፄ ኃይለ ሥላሴ ዘመነ መንግስት የቀድሞውን ቆላ ደጋዳሞት አውራጃ ህዝብን በመወከል ለ3 ተከታታይ ጊዜያት ለህግ መምሪያ ምክር ቤት እየተመረጡ ለ9 ዓመታት በፓርላማው ተወክለው ህዝባቸውን በታማኝነትና በቅንነት ማገልገል ችለዋል። በተጨማሪም ከክፍለ ሀገር ወደ አዲስ አበባ የህዝብ ማመላለሻ ትራንስፖርት ችግርን ለመፍታት ማህበርን በማደራጀት 3 አውቶቡሶችን ለጎጃም ማህበረሰብ ተመድበው ህዝብን እንዲያገለግሉ አድርገዋል። በትምህርት ዘርፉም ለግርማዊ ቀዳማዊ አፄ ኃይለ ሥላሴ ጥያቄ ከማቅረብም ባለፈ እስከ ስዊድን የሰላም ጓድ ድረስ በመሞገት 3 ትምህርት ቤቶችን እንዲፈቀዱ በማድረግ ከፍተኛ አስተዋጽኦን አድርገዋል። የጦር አበጋዙ ግራዝማች አያሌው በአርበኝነት ተጋድሏቸው ከቀዳማዊ አፄ ኃይለ ሥላሴ የኒሻን የድል ኮከብ ሜዳሊያ ሽልማትን፣ የክብር ኮከብ የመኮንን ደረጃን ተቀብለዋል። እኒህ የሀገር አድባር የጦር አበጋዝ ታሪክ አዋቂ የሀገር ባለውለታ የሆኑት መጋቢ ሰላም ግራዝማች አያሌው ደስታ 104ኛ ዓመታቸውን ሊደፍኑ 3 ወራት ሲቀራቸው በተወለዱ በ103 ዓመታቸው ሐምሌ 17 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም የሀገሬው ሰውና ወዳጅ ዘመዶቻቸው በተገኙበት በደንበጫ ቅዱስ ሚካኤል ቤተክርስቲያን ተፈጽሟል። የአባታችንን ነፍስ እግዚአብሔር በአጸደ ገነት ያኖርልን።